አላሙዲ ሚስት ማለት ነው። አንድ ጊዜ ምን እንደሆነ ልንገራችሁ። ይመጣና አላሙዲ ማለት ነው። አንድ ጊዜ ኢትዮጵያ ሄጄ መጀመሪያ ልንገራችሁ። ኢትዮጵያ ሄጄ መንገድ ላይ ከሄደች ባስ ስጠብቅ አየኋት ማለት ነው። ባስ ስጠብቅ አይቻት እንዲህ አርቲስቶቻችን መኪና ለምንድን ነው የማይገዙት? ምን ጉድ ናት! እንደውም አብሮኝ የነበረ ሰው ነበረ በሳሳትና ፒክና አርቃት እንዲ ማደር ከሆነች ምናምን ስለው ኧረ በእናትሽን ሻትለንም እንዲ አንቺ እኮ ታዋቂ እኮ ናት ምናምን ስለኝ ድንቅ ታዋቂ በር ላይ መንገድ ላይ ቆማ ባስ እየጠበቀች እንሷን ብለው ታዋቂ ያፈር ታዋቂ ብዬ አሽሟጥጫት አለፉ ማለት ነው። ኢትዮጵያ ይቻት ቆማ ባስ እየጠበቀች ማለት ነው። ኢማችን ወደ እንትን ሜክሲኮ አካባቢ አስታውሳለሁ። በጣም ነው ማስታውሰው መልኳል። ከዛ ምን ብታረግ ጥሩ ነው ኑ ተቀበሉ ልንገራችሁ። አንድ ቀን ቲያትር ስትሰራ ማለት ነው አላሙዲ ይመጣና ነይ እስኪ ይላታል። እሱ ለምዷል ቆንጆና ደስ የነቁ ወንዶችን ቋ ማድረግ ለምዷል። ከዛ በኋላ ነይ እስኪ እኔ ላርግሽና ህይወትሽን እቀይረዋለሁ ከእነዚህ ከአርቲስቶች ከመዳሞች ከአብረሻ መድሽን ከምታቦኝ ነይና ህይወትሽን ልቀይርልሽ ሲላት እንዲህ ብላ ስታይ አርቲስቶቹን ስታያቸው አይ ቲንክ ላስብበት ብላ ትንሽ ጊዜ ትሰጠዋለች ማለት ነው። ከዛ እሱ ደግሞ ትልቅ ሰው ስለሆነ ካላገኘኋት ሀብታም ነኝ እንዴት ትንቢት ትለኛለች ይልና ቆይ ይችንማ አሳያታለሁ ይላል። ከዛ በኋላ መኪና ቤቷ በር ላይ ይልክላታል። እሱ እንደዛ ነው የሚያደርገው እንደነገርኳችሁ። አንድ ሴት ሲፈልግ መኪና በሯ ላይ፣ አንድ ሴት ሲፈልግ አንድ መኪና በሯ ላይ፣ እምቢ ሲሉት ደግሞ አንስቶት ይሄዳል። ስለዚህ ልስጣትና እሺ ስትለኝ ወስዷለሁ ብሎ እሺ ካላለችኝ አስነስቼ አመጣዋለሁ ቁልፍ እንደሆነ ስፔርክ ያለኝ ይልና ሄዶ ሰፕራይዝ መኪና ያደርጋታል። ሲያደርጋቱ ማይጋድ እንኳን መኪና ባስ ነው ቆማ የምጠብቀው እሷ መኪና ራሱ ነዳ አታውቅም። ከዛ በኋላ ማይጋድ ይህ እንደዚህ አይነት ላይፍ ማከሰጠቀኝ ከማንም አመድ ለም ካልሄድም ትልና እሺ ትለዋለች ማለት ነው። ከዛ ሁሉ ወስዶ እዛ ጋዝ ላይት ውስጥ ምን ውስጥ ያዝናናታል፣ ብር ይሰጣታል፣ መኪና ይገዛላታል ምናምን። መኪና መንዳት ስትጀምር እንደዚህ አይነትም ላይፍ አለ እንዴ እኔ ከእግረኛ ጋር እንደዚህ አቧራ ሲቦንብኝ ባስ ስጠብቅ ትልና ካላሙዲ ጋር ጥበቅ ትላለች። ከዛ በሾቹ ተናደዱ። ሳያገኟት የቀሩት አርቲስቶቹ ምኑ ፌስቡክ ላይ የለመኗት የጠየቋት ባስ ስትጠብቅ ቆሙ የሚያጠባብቋት ምናምን ሁሉ እንዳሉ ቅንት ቤሉ ጨረቤሉ እሷ ምንም አልመሰላት። የራሳችሁ ጉዳይ እንደፈለጋችሁ ፍንድት ማለት ትችላላችሁ። ከአቧራችሁ ጋር ሶሪ ሀሜት ላይ አንዳንድ የቴክኒክ ብልሽት ያጋጥማል። ሶሪ። ከዛ በኋላ እዛው ከአቧራችሁ ጋር እዛው ቡነኑ ትልና እሷ ስታልፍ ራሱ ቆሞ ባስ የሚጠብቁትን ምኖቹን አርቲስቶች እያየች አቧራ አስነስታ አቡንዳባቸው ነው የምታልፈው። ከዛ ቲያትር ልትሰራ ስትል ነው አንቺማ አላሙዲን አለሽ ስንት አይነት ድሃዎች አሉ ለእነሱ ቻንስ እንሰጣለን እያሉ አርቲስቶቹ ራሱ ቅንት አሉባት ማለት ነው። በጣም እየቀኑባት በቃ ምንም ሊያሰሯት አልቻሉ ማለት ነው። መቶ ሹፌር ነው ፒክ የሚያደርጋት እዛ ቦታ ስትሄድ ሹፌር ነው፣ እዛ ቦታ ፊልም ልትሰራ ስትል ሹፌሩ። አንዳንድ ወንዶች ደግሞ ቅናት አለባቸው። ቆማ ከእነሱ ጋር ባስ እየጠበቀች ነበረ። ስለዚህ አሁን አንድ ሰው ጎደለባቸው። አቧራ የሚቦንባትን ነገር በቃ ቀረ። ኤኒዌይ እዛ አቧራችሁን ይዛችሁ ተቀመጡ ትልና እሷ ካላሙዲን ስር ለጠፈጥላለች። ከዚ የምን ቲያትር የምን ከፈለግሽ ሙሉ ቲያትር ቤቱን ይገዛልሻለሁ ይላታል። ሲላት አሁን ቲያትር ቤቱን ራሱ ፊልም ቤቱን ምኑንም ቲያትሩንም ሙሉ ክሩን እቤት ያምጣልኝ እኔ ከነዚህ ጋር አቧራ ላይ አልቦንም ትልና ገብታ ቅርቅር ትላለች። ከዛ በኋላ ልጅ ቢመጣ ልጁን ስታረግዝማ ጭራሽ ከቤት አትወጪ ማለት ጭራሽ ከቤት አትወጪ፣ ምንም አቧራ አይነካሽ። በዛ ወደታች ወደ ሜክሲኮ ምናምን ጭራሽ አትሄጂም። እዛ ጋር አቧራ ቆመች ታረቂ ኤፍራታ እንኳን አይታሽ ታሰድብኛለሽ ያላት። ከዛ በኋላ በቃ ከሱ ጋር ጠብቅ ብላ ቀረች ማለት ነው። ከዛ አንድ ጊዜ ከወለደች በኋላ የሆነ ቦታ ስትሄድ ልንገራችሁ ተቀበሉ። ልክ ስትሄድ እንዳለ ሰው ወንዶች ሁሉ ፎቶ ውስጥ እነሳ አጠገቧ እሱ አጠገብ መነሳት ራሱ አልፈለጉም። ምንም አልፈለጉም። ሰው ሲያልፍለት እኮ አይፈልግም። ይናስድ ቅንት አድርገው ማለት ሴቱ ወንዱ ሲገላመጣት ያንን ሽማግሌ ተኝታ እንደነሱ አቧራ እንድጠጣ ነው አይፈለጉት። እሷ እኮ ቤቷ ስትደርስ ራሱ በእንትን እኮ ነው አቧራውን ከቤቷ የምታወጣው። በእግሯ የምትሄደው አገር ፍቅር ሴ ምን ኢምፓየር ምን ስትሽከረከር በእግሯ ማለት ነው። ከእግሯ አውጥቶ ባለ ሊሞዚን አደረጋት። ሰው እንደዛ አቧራ እንድጠጣ ነው የሚፈልጉት። ኤኒዌይ እሷ ህይወቷን ቄሪር አደረገች። እንደ ቦስኮት እና ሱሪ አድርጋት እዚህ ከፎቶ ላይ እንደምታዩት እላያቸው ላይ ልጥጥ አለችባቸው። ይኸው ሽማግሌ ሆነ ምን ሆነ ግድ የላት ሴት ልጅ የሚንከባከባ ካገኘች ላጥ ብላ ነው የምትሄደው። ከአቧራ ላይ ተነሳ ባስ ከመጠበቅ ወጣ ይኸው አሁን ባለስንት ሊሞዚን እና ባለስንት መኪና ሆነች። እና በጣም ነው በዚህ ነገሯ ማደንቃት። መቼ ማረሳት እዛ ሜክሲኮ ቆማ ስትጠብቅ አሳዝናኝ። አርቲስትና ፒክ እናርጋ ስለው እኮ እምቢ አለኝ። ይሄን አሁን ባለውለታ ይሆን ነበር። አሁን ሼራተን ስመለስና ሲሄድ በደንብ ተቀበለኝ ነበረ። ያን ቀን ፒክ አድርጌሽ ነበር ብላት እንደ ውለታ ይቆጠርልኝ ነበረ።
አብሮኝ የነበረው ሰው የማይረባ ሰው ስለሆነ አይ እኔ እሷን አናናግርም ማለት ሙቲዝ በአንቺ ከውጭ ስለመጣሽ መሰለሽ እንዴ እሺ እኮ አይሉ ምናምን አለኝ። ስለዚህ አሁን ይኸው ምንም ውለት አልሰራሁም ማለት ነው። ያን ቀቤ ካርጌ ቤቷ ወርወሪያት ቢሆን ኖሮ ይኸው አላሙዴን ጋር ሲሄድ አሁን በእንትን እንኳን እገባ ነበረ። ኤኒዌይ ያም ሆነ ይህ ግን እንኳንም ደስ ያልሽ፣ እንኳን ጥሩ ቦታ ደረሽ። እኔ ግን ያን አቧራ ሆነሽ አቅሻለሁኝ ምንም አይደለም። ግን አሁን አልፎልሽ ማየቴ በጣም ደስ ብሎኛል። አንድ ሰው ፎቶ አብሯት የሚነሳ አጣች። ምክንያቱም አቧራ እንድትሆኝ ነዋ ሰው የሚፈልገው። ኤኒዌይ መልካም እድል እመኝልሻለሁ። ለማንኛውም በርቺ፣ እዛ ከዛ ውስጥ ሽቅ ብለሽ ቅሪ። ምንም ፊልሙም ድራማው ምንም ይቅረብሽ ይቅረብሽ፣ እዛ ውስጡ ይሻልሻል። አሁን እሱ መሞት አይቀርም። አሁን እሱ ሲሞት እንዳለ ትወርሻለሽ። እዛው ተወሽቀች ትንሽ እድሜሽን አሳልፊ።